ሰላም ዩቲዩብ እንዴት ናችሁ? አሁን የምንገኘው ማንቸስተር ሲ ላይፍ ነው። ከ2000 በላይ ዝርያ አሳዎች አሉበት። ኤሊ ያለበት የሚያማምር ቪው አለው። ውስጡ ምን ይመስላል የሚለውን አብረን እናያለን። አብራችሁ ነው። ቤተሰብ ወደ ውስጥ ልንገባ ነው። መግቢያው በዚህ በኩል ነው። አብራችሁን ግቡ። ዋው! ላይቭ ሾው ሊጀምር ነው። አብራችሁን ነው። Hello everyone. Welcome to Manchester Sea Life and to Turtle Beach. My name is Solomon and today I'm going to be telling you about one of the world's most incredible creatures, and that is the green sea turtle. Did you guys know that turtles have been on this earth for even longer than the dinosaurs? They truly are. We can see what's happening beneath the sand. ዋው! በጣም አስገራሚ ቦታ ነው። እዚህ ጋር ፍላሽ ምናምን ማብራት ስለማይቻል ነው ሜቢ ጠለም ብለን የምንታየው። እንደገባችሁ ከኤሊው ካያችሁ በኋላ ወደ ውስጥ እንደገባችሁ የመጀመሪያው ቪው ይሄ ነው። እዚህ ጋር የምትመለከቱት ስለ አሳዎቹ ዲስክሪፕሽን የሚቀመጥባቸው ነው። ብዙ አይነት አሳዎች አሉ በዲስክሪፕሽኑ ላይ። እዚህ ጋር በመስታወት ላይ ይሽከረከራሉ። ውስጥ ናቸው። እስቲ ገብተን እናያቸው እስቲ። በጣም ነው የሚያምረው። በስመ አብ። ስፔሻሊ ልጆች ካሏችሁ ከልጆች ጋር እንዲሁም ከጓደኞቻችሁ ጋር አብራችሁ ብትመጡ ሃሎ ፊሽ በጣም ደስ ይላል። በጣም ተወዱታላችሁ ብዬ ተስፋ አደርጋለሁ። በስመ አብ። በጣም አስደናቂ ቦታ ነው። ሊታይ የሚገባው ቦታ ሊወደድ። እዚህ ጋር የምትመለከቱት እንቁላላቸው ነው። እንቁላላቸውን ላሳያቸው። አያችሁት? እዚህ ጋር የምትመለከቱት እንቁላሉ ነው። እዚህ ሞል ውስጥ ከመጣችሁ የሌለ የአሳ አይነት ዝርያ የለም። በጣም ብዙ አይነት ዝርያዎች ነው ያሉት። ማይ አይስ አሳው ነው የሚለው እኔ አይደለሁ። ቤተሰብ ጨልማ የምታዩት ፍላሽ ማብራት አንችልም። በተቻለኛ አቅም ግን በደንብ ለማሳየት ሞክራለሁ። እዚህ ጋር የሌለ አይነት ከ2000 በላይ የአሳ ዝርያዎች የሚገኙበት ቤት ነው። መታችሁ እንድታዩት እመክራለሁ ማለት ነው። አብራችሁን ተመልከቱት። እዚህ ጋር በመስታወት ውስጥ ገብታችሁ ማየት ትችላላችሁ። እዚህ ጋር ደግሞ የምንመለከተው ሌላ የአሳ አይነት ዝርያ ነው። ጄሊፊሽ የሚባለው ማለት ነው። የሚገርም ነው። ላይክ የጅብ ጥላ ነው የሚመስለው ራሱ። እና በምትገቡበት እያንዳንዱ ቦታ ላይ ስለ አሳዎቹ ማብራሪያ ተጽፏል ማለት ነው። የአሳዎቹ ዲስክሪፕሽን አለው በየስክሪኑ መሀል ማለት ነው። አያችሁት? የሚገኘውም ሳውዝ ዌስት ፓሲፊክ ኦሽን አካባቢ ነው ማለት ጎልፍ፣ ሜክሲኮ ኤንድ ሜዲትራኒያን። ብዙ ጊዜ ፕሪፌር የሚያደርገው ሞቃታማ ቦታዎችን ነው የሚመርጠው። ሞቃታማ ውሃ የተከለላችሁ እዚህ ጋር የምታዩት እነዚህ ቦታዎች ላይ ነው የሚኖረው ለመኖር እንትን የሚሉት ማለት ነው። ወደ ውስጥ ደግሞ ምን ይመስላል የሚለውን ሌላኛው ገጽታውን ደግሞ እንመልከት። በጣም አስገራሚ ቦታ ነው። እኔ ወድጄዋለሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። ይሄ ደግሞ የጃፓኒስ ስፓይደር ክራብ ነው። አስገራሚ ደስ የሚል ቦታ ነው። እዚህ ጋር ደግሞ የምንመለከተው
ሬድ ላዮን ፊሽ መጣ ያዘው። ምንድን ነው ክንፉላ አለው። ምን አይነት የአሳ ዝርያ ነው? ይህ አሳ በጣም ያምራል። ምንድን ነው እነዚህ ሳንቲሞች? የተጣበቁ በስቲክ ነገር የተጣበቁ ናቸው። በብዛት ለአይናቸው ህመም ስለሚፈጥርባቸው ፍላሽ እንዳትጠቀሙ ይላሉ ስገቡ። እንዲሁም ደግሞ በየቦታው ላይ ተጽፏል እንደምትመለከቱት ማለት ነው። ግን በጣም ነው የሚያምሩት። ውስጡ እንደምትመለከቱት በጣም ያምራል፣ ውብ ነው። ብዙ አይነት አሳ ዝርያዎች ነው ያሉት። ዋው ምን ያህል አለ! የራሱ በጣም አስገራሚ ክንፉላ አለው። ዋው ትልቀቱ አይገርምም? በጣም አስገራሚ ትልቀት ነው ያለው። ወዴት ሄደና ወዴት ሄደ? መጣ ወደዚህ። ናስቲ ናስቲ ያዝሽው? ይኸው ከላይ ያለው ኤሊው ራሱ አብሯቸው እየዋኘ ነው። በስመ አብ በጣም ደስ ይላል። ይሄ የእግዚአብሔር ስራ ድንቅ ነው። እንደምትመለከቱት ከትንሹ እስከ ትልቅ አሳ ነው ያለው። እንዲሁም ደግሞ ኤሊም አለው ውስጡ። በጣም አስገራሚ ቤት ነው። በጣም ደስ ይላል። ትክክለኛ ሪል ሲ ላይፍ ነው። መታችሁ ማየት ትችላላችሁ። ስፔሻሊ ማንቸስተር ለሆናችሁ፣ ማንቸስተር ሆናችሁ መታችሁ ለማታውቁ፣ እንዲሁም ማንቸስተርን ቪዚት ካረጋችሁ፣ ኦልድ ትራፎርድን፣ ኢታድን ስቴዲየም ከጎበኛችሁ፣ ትራፎርድ ሞልን፣ በቀጣይ ደግሞ ሞሉ ምን ይመስላል የሚለውን በቀጣይ ቪዲዮ ሰራላችኋለሁ። ግን ይሄ ውስጡ በጣም አስገራሚ ቤት ነው። ይሄ የምትመለከቱት ኤሊ ነው ማለት ነው። እዚህ ጋር የተወሰነ ደቂቃ መቆየት መቻል አለባችሁ። የተለያዩ አሳዎች ስለሆነ የሚመጡት ከውስጥም ራቅ ያለ ቦታ የሚሄዳሉ። ተመልሰው እስኪመጡ ጠብቋቸዋላችሁ። አሁን እዛ ጋር እንደምትመለከቱት አያችሁ ትልልቅ አሳዎች እየመጡ ነው። ትንሽ ስለጠበኩኝ ማለት ነው። ወዲያው ልፍ ብላችሁ መሄድ የለባችሁ። የተወሰነ ደቂቃ እያያችሁ ኢንጆይ እያደረጋችሁ። እዚህ ጋር ደግሞ የምትመለከቱት ኤሊዎች የሚገኙበት ቦታ ነው። ደግሞ በጣም የሚያማምሩ ትንንሽ ኤሊዎች በጣም ነው ደስ የሚል። ምግባቸው ሁሉ ነገራቸው ውስጥ የተካተተ ስለሆነ በመስታወት ውስጥ ነው ያሉት። እናንተ በእጃችሁ እዚህ ጋር መንካት አትችሉ፣ ግን በጣም ነው ደስ የሚሉት። እዚህ ጋር ሲያሸተኝ በጣም የተለያዩ ኤሊ ዝርያዎች ነው ያሉበት። እዚህ ውሃ ውስጥም አሉ። ዳር ላይም እንጨትም ተደርጎላቸው ዳር ላይ ቆመውን ብርሃኑን ያያሉ ማለት ነው። እዚህ ጋር የምትመለከቱት እንቁላል ነው። እንቁላሉ ላይ እጃችሁን አስቀምጡና ሴት ነው ወንድ ነው የሚለውን ያረጋግጥላችኋል። ቴምፕሬቸር ቼክ ያደርጋልና በእጃችሁ ነው ዋሩን የምታረጉት በእናንተ መሰረት ማለት ነው። ኢትስ አ ገርል ኮንግራቹሌሽን።
ያው እንቁላሉ እዚህ ጋር ሴት ነች ማለት ነው። እዚህ ጋር የምትመለከቱት ልጆች ካሏችሁ ቁመታቸው ከ1 ሜትር ሚኒመሙ 1 ሜትር መሆን አለበት እና ከዛ በላይ የሆኑ ልጆች ናቸው እዚህ ውስጥ ገብተው እንደምታዩት ቨርቹዋል ሪያሊቲ ነው። እዚህ ጋር ቨርቹዋል ሪያሊቲውን ለመጠቀም ኤክስትራ ነው የምትከፍሉት። በር ላይ እንደከፈላችሁት አይደለም፣ ተጨማሪ ከፍላችሁ ነው የምትገቡት። ዋው ዋው! በስማ እንዴት ነው የሚያምረው! ምን ያህላል ከፍ ብለህ በረር እስቲ። በጣም ትልቅ ነው። እሺ ጋይስ ቶይሌት መጠቀም ከፈለጋችሁ ቶይሌት አላላችሁ። ልጆች ይዛችሁ ከመጣችሁ ደግሞ የሶፍት ፕሌይ ኤሪያ የሚባል ቦታ አለ። ቀለል ያለች የልጆች መጫወቻ ነው እንደምታዩት። ልጆቻችሁን ይዛችሁ መጣችሁ ማጫወት ትችላላችሁ። ሶፍት ድሪንኮች፣ ቸኮሌት ምናምን እዚህ ጋር አለላችሁ መጠቀም ትችላላችሁ። እዚህ ጋር ደግሞ መታችሁ ኮንታክትለስ ማድረግ መክፈል ትችላላችሁ። 1 ፓውንድ ከ20 ሳንቲም ነው የሚቆርጠው። ከዛ የራሱን በዚህ መልኩ እንዲስታረጉት ኮይን ይሰጣችኋል ማለት ነው። በታች በኩል አድርጉ። አሁን በዚህ አውጥተው ኮይን ይሰጣችኋል። ሲ ላይፍ መምጣታችሁ ሚሞሪ ከፈለጋችሁ ማለት ነው። ይሄ ደግሞ ግሪን ኤሪያ ነው። በስማ በጣም ያምራል። ሆርስ የሚባለው የአሳ ዝርያ አይነት የሚገኝበት ቦታ ነው። እንደምትመለከቱት ያው እንጨት ላይ አለ። እንጨት ላይ ቁጭ ብሏል። ኢቭን እንደ እባብ ነው የሚጠቀለሉት። ራሱ በጭራቸው ተጠቅልለው ይቆማል። በጣም ትንሽ ነው። ጭራውን ጠቅልሎ ነው የሚቀመጠው ማለት ነው። ውሃው ይታያል ከላይ እንደምናየው ነው፣ ግን መንካት በእጃችሁ መንካት አይቻልም። ግን በቅርበት እንደዚህ ቆማችሁ ማየት ትችላላችሁ። ኢቭን በደንብ እዚህ ጋር ሽታቸው ራሱ ያስታውቃል። በደንብ ይሸቷቸዋል። በጣም ነው የሚያምረው። ደስ ይላል። ቪው ፎቶ ከተነሳችሁ እዚህ ጋር መታችሁ መክፈል አለባችሁ ማለት ነው። ቀድማችሁ ትከፍላላችሁ። በቁልፍ ቅርጽ ከፈለጋችሁ ስልካችሁ ላይ በፈለጋችሁት አይነት ሳይዝ ፕራይሱ ከ20 ፓውንድ ጀምሮ ነው እና መከፍላችሁ መውሰድ ትችላላችሁ። እዚህ ላይ እዚህ ጋር እንደምንመለከተው ሌላ አይነት የኤሊ ዝርያ ነው ማለት ነው። በጣም ጠቃቅን አሳዎች አሉ። ኢቨን ለአይኑ ለሚያስቸግሩ ማለት ነው። እንደምትመለከቱት በጣም ከጥንጥዬ እስከ በጣም እጅግ ግዙፍ የሆኑ አሳ ዝርያዎች ያሉበት ቤት ነው። አሁን የነበርንበት ውስጥ ላይ መንካት አይቻልም ነበረ። አሁን ግን ይሄኛው ላይ መንካት ይቻላል። ግን ከመንካታችሁ በፊት እጃችሁን መታጠብ መቻል አለባችሁ። የተቀመጠላችሁ ልጆች ከሆነ እዚህ ጋር ከፍ ያለ እንትን መቀመጫ አለላችሁ። To touch a starfish, you can do. You've just got to wash your hands with water first, and I'll show you how to do it. I already washed. Yeah. Perfect. So what you're going to do, mate, is just make a hook with your finger like a pirate, using the back part of your finger very gently. You're just going to touch his armpit. Wow. Just on the side. Just this side. You're touching his butt. Perfect. Wow. Nice one. Nice. Well done, yeah, nice and gentle. Perfect.
as well. Don't guys, once you have touch, we've got soap and water over there for you to scrub your hands. Thank you. Same to you. Thank you. እዚህ ጋር እንደነገራችሁት ከነካችሁት በኋላ 5 አይን ያለው በጣም አስገራሚ ነው። በአምስቱም በኩል ማየት ይችላል ማለት ነው። እርግጠኛ ሆናችሁ እጃችሁን በሳሙና መታጠብ መቻል አለባችሁ ማለት ነው። ዳዴ በጣም ነው የሚያምረው። ስትወጡ ይሄ መጨረሻ መውጫው ነው። ማስታወሻ መግዛት ከፈለጋችሁ እዚህ መግባታችሁን ስፔሻሊ ለልጆች ከሆነ ለሴት ልጅ ግን በጣም ኤክስፔንሲቭ ነው። እንደምታዩት 8 ፓውንድ ነች። 8 ፓውንድ ነው። ውጪ ላይ ይረክሳል። እዚህ ያው ሄልፕ ለማድረግ ነው እነሱ ነው። ይሄ ደግሞ 20 ፓውንድ 20 ፓውንድ ለልጆች ከፈለጋችሁ ማለት ነው። ሲ ላይፍ ለመግባት እንዲሁም ትራፎርድ ሴንተር ሞሉ ጋር ለመግባት ስትመጡ ከውጪ ላይ የምትመለከቱት ይሄ ነው። ኦቨር 2000 ክሬቸር ይላል ይላችሁ እንደምትመለከቱት እና በጣም ትልቅ ፓርኪንግ ኤሪያ ነው ያለው። ከ1000 በላይ መኪና ፓርኪንግ ያደርጋል እዚህ በጀርባው ብቻ ማለት ነው። ሲ ላይፍ የነበረን ቆይታ ይሄን ይመስላል። በጣም ያምራል። ትወዱታላችሁ ብዬ አስባለሁ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ይመቻችሁ።